በዚህ ስቶሪን ቀጥልላችኋለሁ። ግን አሁን እራት ልበላ ልወጣ ነው። በዚህ ምንድነው አንቺ ዘምታሪ እንደዚህ ራብት የምታከብጅ ነው ትም ትችላላችሁ። ዩ ራይት። አሁን ያለሁት ናይሮቢ ኬንያ ነው። በአፍሪካ ዩኒየን ሪኮግናይዝ ተደርገን ሽልማት ልንቀበል መተና ወደ ናይሮቢ ኬንያ እዛ ነው ያለሁት። ዛሬ ሁለተኛ ቀኔ ነው እዛ ከነበርኩኝ 5 ቀን ምናምን ይቀረኛል ሳምንት ሙሉ የምቆየው። እዚህም ፕሬዘንቴሽን አቀርባለሁ። በእንግሊዝኛ ነው የማቀርበው። ስም ብቻ አይደለም ምንም ነገር ከፍዬ አይደለም የመጣሁት። ሁሉም ነገር ተከፍሎልኝ ነው። ወጪ ምናምን የለም። ኤቭሪቲንግ ፕሌን ኤቭሪቲንግ ሳ ቁርስ እራት እና አሁን ወደ እራት ልበላ ልሄድ ነው። ትንሽ ወዲህን እየቆረጠኝ ስለሆነ እንትን ስፕሪንክል ዋተር እየጠጣሁ ነው ያለሁት። ተጽዕት አሁን ያለሁበት ቦታ አሁን ቁጭ ብዬ ሳስበው ለእኔ ትልቅ እድል ነው። አይሚን ለአብዛኞቻችሁ አይ ቲንክ ሰው ትልቅ ኦፖርቹኒቲ ነው እና እዚህ የደረስኩበትን ጆርኒ ስቶሪ ብነግራችሁ የሆነ ቦታ ላይ እናንተም የሆነ ቦታ እኔ ከዚህ ቦታ ነው የሳትኩት ወይ እኔ እኮ እንዲህ ባደርገው ኖሮ የምትሉት ነገር ሊኖር ይችላል። አላውቅም። ለማንኛውም ሰው የሆነ ይጠቅመኛል ብላችሁ የምታስቡትም መውሰድ ትችላላችሁ። ለዋን ፑሽ ዩ ጋይስ። ግን አንድ ነገር ከሰው ህይወት ለመማር ኦፕን መሆን አለብን። የሰውን ኑሮ ተረድተን ደግሞ ኦኬ እሱ ያደረገው ማድረግ አልፈልግም ወይ ደግሞ እንደሱ እንኳን ብሄድ እንዲህ ሊፈጠር ይችላል ወይ ምናምን የሚለውን ማገናዘብ መቻል አለብን ቀድመን ማለት ነው። እና እኔም ደግሞ ሼር ባደረግላችሁ በጣም ሰንስ ይሰጣችኋል። በተለይ ወጣቶች በጣም ወጣቶች ስታርታፕ ቢዝነስ ያላችሁ ቴክኒካሉን በጣም ይዛችሁት ግን ቢዝነሱ ፓርት ላይ በጣም ይከብዳል እና እሱን ፓርት ስላስረዳችሁ ስለምፈልግ ነው። በጣም ቴክኒካል ላይ ፎከስ ከማድረግ የተነሳ እና ለዛ ነው ስቶሪ ልንገራችሁ ብዬ የመጣሁት። ኢንትረስት ካላደረጋችሁ ኖ ፕሮብለም፣ ችግር የለውም። ግን ኢንተረስት ካደረጋችሁ ፎሎ አድርጉኝ፣ ኮመንት አድርጉልኝ የእናንተን አስተያየት ወይ ደግሞ በዚሁ እኔ በሄድኩበት መንገድ የሄዳችሁ ቢዝነሶች ካላችሁ ስቶሪያችሁን ሼር አድርጉን። እስኪ ኮመንት ላይ ጻፉልን። እኔም እንዲህ አድርጌ እንደዚህ ሆኜ ነበረ በሉን። ወይ ደግሞ እናንተን ቪዲዮ ሰርታችሁ ፖስት እንታደርጉ ከሆነ ታግ አድርጉኝና ቪዲዮን ሁላችንም እንየው ገብተን። ስለዚህ ወይ ኮመንት ላይ እናንተን ቲክቶክ ቪዲዮ ሼር አድርጉልን እና ገብተን እናያላችኋለን ማለት ነው። ዳስ ዋይ ስቶሪን ሼር ማድረግላችሁ እንጂ እኔ ሁሉም ሰው ዝም እንትን ብላችሁ እንዳታስቡ ነው። ዝም ብዬ ወሬ ማወራ እንዳይመስላችሁ። ሰክሰስ ላይ ደርሻለሁ አይደለም፣ ግን አንዱን ላደር ወጥቻለሁ ብዬ ስለማስብ አንድ ላደር ለመውጣት በጣም ከባድ የሚሆነው እሱ ነው። ከዛ በኋላ ያለው ላደር እንደምን ብሎ ከዛ በኋላ ያለው ከፍት ነው በቃ። አንዴ ግን የመጀመሪያው ላደር ትንሽ ይከብዳል። መጀመሪያው 100,000 ትከብዳለች። የመጀመሪያው 1 ሚሊዮን ትከብዳለች፣ በጣም ትከብዳለች። ምክንያቱም መፈተግ ትፈልጋለች። ከዛ በኋላ ግን 10 ሚሊዮንም 20 ሚሊዮንም 50 ሚሊዮንም እያለ ይመጣል። እና ወጣቶች እህት ወንድሞቼ ቁጭ ብላችሁ ስለምታዳምጡኝ በጣም ደስ ይለኛል። እናም ደግሞ ህይወታችሁ ላይ ነው ታስተምሩት ነገር አለ ብዬ ስለማስብ ተማሩበት። ጥያቄ ካላችሁ ሊሚ ነው። ከዚህ ባሻገረ ሌላም ቪዲዮዎችን በቅርብ ፖስት አደርግላችኋለሁ። ሜቢ ነገም ማታ ላይ ስለሆነ ክፍት ፍሪ መሆኑ ማታ ላይ የቀረስኩ ፖስት አደርግላችኋለሁ ማለት ነው። ደህና ደሩልኝ። ሰክሰስ ለሁላችን።